ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ሁሉም ሰው ስለ ኮምፒውተር ማወቅ ያለበትን ወሳኝ ነገሮች ነው የምናሳያችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ለምሳሌ ኮምፒውተራችንን እንደዚህ ስንከፍተው መጀመሪያ የምናየው ይሄ ፔጅ ዴስክቶፕ ይባላል። ዴስክቶፓችን ላይ የተለያዩ ፋይሎችን እናስቀምጣለን፣ ፎልደሮችን እናስቀምጣለን አይደለ? ይሄኛው ዴስክቶፕ ይባላል። ከዴስክቶፕ ስር ያለችዋ እቺ ነጯ መስመር ደግሞ ይሄኛው ታስክባር ይባላል። ታስክባራችን ላይ እንደዚሁ ሰዓት አለ፣ ሰዓትና ቀን ያሳየናል። እዚህ ጋር የኔትወርካችንን ያሳያል፣ የባትሪያችንን ስታተስ ያሳየናል። እንዲሁም የተለያዩ የምንፈልጋቸው ሶፍትዌሮች ወይም ደግሞ ቶሎ ቶሎ የምንጠቀማቸውን ሶፍትዌሮች እዚህ ታስክባር ላይ እናስቀምጣለን። ሌላው እዚህ ኮምፒውተራችን ላይ እንግዲህ የሚጫን ነገር አለ አይደለ? ዊንዶውስ ኦፕሬቲንግ ሲስተም ይባላል። ኮምፒውተራችን ሃርድዌር ፓርት አለው፣ ሶፍትዌር ፓርት አለው አይደለ? ሃርድዌሩ እና ሶፍትዌሩ ፓርት ተግባብተው ስራ መስራት እንድንችል የሚያደርገን መሀል ላይ እንደ ብሪጅ ነው የሚያገለግለን ኦፕሬቲንግ ሲስተም እንለዋለን። የተለያዩ ኦፕሬቲንግ ሲስተሞች አሉ። ዊንዶውስ ፋሚሊ የምንላቸው ነው። ዊንዶውስ 7 ጀምሮ 8 10 እያልን 11 እያልን እንሄዳለን። እንዲሁም ላይኖክስ የምንላቸው አሉ። እነ ኡቡንቱ የሚባሉ አሉ። ማክ ኦፕሬቲንግ ሲስተም እንዲሁ አለ እና የተለያዩ ኦፕሬቲንግ ሲስተሞች አሉ። ስለዚህ እናንተ ፒሲ ላይ የተጫነውን ኦፕሬቲንግ ሲስተም ማወቅ ያስፈልጋል። ሌላው ደግሞ ኮምፒውተራችን ላይ የምንጭናቸው የተለያዩ አፕሊኬሽን ሶፍትዌሮች አሉ። ወርድ ፋይል ሊሆን ይችላል። ስለነሱ ማወቅ ያስፈልጋል። የምንጠቀማቸው የተለያዩ አፕሊኬሽን ሶፍትዌሮች ከሰው ይለያያል። እንደምን ግማሹ ኦፊስ ፋይሎች ብቻ ሊኖሩት ይችላል፣ ወይም ቪዲዮ የሚያይበት የተለያዩ ሚዲያ ሶፍትዌሮች ብቻ ሊኖሩት ይችላል። ሌላ ግራፊክስ የሚሰራ ሰው የግራፊክስ ሶፍትዌር፣ ቪዲዮ ኤዲት የሚያደርግ ሰው የቪዲዮ ኤዲቲንግ ሶፍትዌር፣ እንዲሁም ኢንጂነሪንግ ላይ የሚሰራ ሰው የተለያዩ እና አውቶካድ የመሳሰሉ ሶፍትዌሮችን ይጭናል። ኮምፒውተራችን ላይ የተጫኑ ሶፍትዌሮችን ለማወቅ እዚች ስታርት ላይ ክሊክ አድርገን ኦል ፕሮግራምስ ላይ እንገባና ኮምፒውተራችን ላይ የተጫኑ ሶፍትዌሮችን ማየት እንችላለን ማለት ነው። ሌላው ደግሞ ኮምፒውተራችን ላይ የተጫኑ የተለያዩ ሶፍትዌሮችን ሪሙቭ ማድረግ ስንፈልግ ወይም ከኮምፒውተራችን ላይ ማጥፋት ስንፈልግ ደግሞ ኮንትሮል ፓናል ላይ ነው የምንገባ። ኮንትሮል ፓናል ስታርት ላይ ብለን ማግኘት እንችላለን። ወይም እዚች ጋር ኮንትሮል ፓናል ብዬ ሲኦ ብዬ ስጽፍ ኮንትሮል ፓናል ይመጣልናል። እዛ ውስጥ ገብቼ የተጫኑ ሶፍትዌሮችን ለማጥፋት እዚህ ጋር ፕሮግራምስ የሚል አለ። እዚች አንስቶል ፕሮግራምስ የምትለዋ ላይ ክሊክ በማድረግ የማልፈልጋቸውን ሶፍትዌሮች ሪሙቭ ማድረግ እችላለሁ ማለት ነው። እዚህ ጋር ለምሳሌ ይሄን የተጫነ ሶፍትዌር ባልፈልገው እላዩ ላይ ክሊክ አድርግና አንኢንስቶል ስለው ሪሙቭ ማድረግ ይጀምራል ከኮምፒውተሬ ላይ ማለት ነው። በዚህ መልኩ የማልፈልጋቸውን የተጫኑ ሶፍትዌሮችን ሪሙቭ ማድረግ እንችላለን። ስለዚህ አንድ ኮምፒውተር የሚጠቀም ሰው እንዴት አድርጎ የማይፈልገውን ሶፍትዌር ሪሙቭ ማድረግ እንደሚችል ማወቅ አለበት፣ ኮንትሮል ፓናል ውስጥ በመግባት ማለት ነው። ሌላው ስለ ኮምፒውተራችን አጠቃላይ ኢንፎርሜሽን ማወቅ ብንፈልግ ደግሞ ኮምፒውተራችን ላይ ሲስተም ኢንፎርሜሽን የሚል ቱል አለ። እዛ ውስጥ ገብተን ማየት እንችላለን። ስለ ኮምፒውተራችን አጠቃላይ ነገር ማወቅ እንችላለን። እዚች ሰርች ባሯ ላይ ሲስተም ብዬ ስጽፍ ሲስተም ኢንፎርሜሽን የሚል ይከፈትልኛል። እዚህ ጋር ስለ ኮምፒውተሬ አጠቃላይ ኢንፎርሜሽን ይነግረኛል ማለት ነው። ኦፕሬቲንግ ሲስተም ስንት እንደሆነ እዚህ ጋር ይነግረኛል። ቨርዥኑን ይነግረኛል። የኮምፒውተሬ ሞዴል ሲስተም ሞዴል ብሎ እዚህ ጋር ኤችፒ ፕሮ ብሎ ይነግረኛል። እዚህ ጋር የሲስተሜን ሞዴል ይነግረኛል። ፕሮሰሰራችንን አይነት እዚህ ጋር ፕሮሰሰራችን ምን አይነት እንደሆነ ስፒዱ ምን ያህል እንደሆነ ያሳየኛል። የኮምፒውተራችሁ ሃርድ ዲስክ ስንት ነው ምናምን ተብሎ ቢጠየቅ እሱን ለማወቅ እዚህ ዚስ ፒሲ የሚለው ጋር ዚስ ፒሲን ዴስክቶፕ ላይም ልናገኘው እንችላለን። ዚስ ፒሲ የሚለው ላይ ወይም ማይ ኮምፒውተር የሚለው ላይ ደብል ክሊክ ስናደርግ እዚህ ጋር ድራይቨሮቻችን የሃርድ ዲስካችን ድራይቨር ያሳየናል። ምን ያህል ነው ፓርቲሽኑ። እዚህ ጋር ፓርቲሽን ተሰርቶ የተለያየ ሊሆን ይችላል። እኔ ጋር ለምሳሌ 2 ፓርቲሽን አለ። ያንን አጠቃላይ ደምሮ ለምሳሌ እዚህ ጋር 115 ጂቢ ፍሪ ኦፍ 209 እዚህ ጋር ቶታሉ 209 ነው። እዚህ ጋር ደግሞ ወደ 400 ምናምን ወደ 500 የተጠጋ ነው። በአጠቃላይ ይሄንን ሁለቱን ደምሮ ፓርቲሽኑ ላይ ያሉትን ቶታሎች አንድ ላይ ደምሮ የሃርድ ዲስካችን ካፓሲቲ ምን ያህል እንደሆነ 500 ጂቢ ነው፣ 1 ቴራባይት ነው፣ 2 ቴራባይት ነው የሚለውን እዚህ ጋር ገብተን
ድራይቨራችንን ሃርድ ዲስክ ድራይቨራችንን አይተን ማወቅ እንችላለን ማለት ነው። እንዲሁ ፕሮሰሰራችን ስፒድ ራሙ ምን ያህል ነው፣ የፕሮሰሰር ስፒድ ምን ያህል ነው የሚለውን በተጨማሪ እዚህ ጋር ዚስ ፒሲ የሚለው ወይም ማይ ኮምፒውተር የሚል ላይ ፕሮፐርቲ ላይ እንገባና ራይት ክሊክ አድርገን ነው ፕሮፐርቲ ላይ የምንገባው። ከዛ እዚህ ጋር ኢንስቶልድ ራሙን ያሳየኛል፣ ፕሮሰሰሩን ያሳየኛል፣ ግራፊክ ካርዴን፣ ስቶሬጅን በአጠቃላይ እዚህ ጋር ማየት እችላለሁ በዚህ መልኩ ማለት ነው። ለምሳሌ እኔ ጋር የኔ 8 ጂቢ ነው ራሙ፣ ፕሮሰሰሬ ኮር i7 ነው፣ ስፒዱ ደግሞ 2 ጊጋ ሄርዝ ነው፣ ግራፊክ ካርድ ይሄን ያህል አለው። እንዲሁም እዚህ ጋር የስቶሬጅን ካፓሲቲ ያሳየኛል ማለት ነው። ዲቫይስ ኔም ብሎ የኮምፒውተሬን ስም ይነግረኛል። ስለ ፕሮሰሰሬም እዚህ ጋር መረጃ አገኛለሁ። ኢንስቶልድ ራሜን ያሳየኛል፣ እዚህ ጋር ግራፊክ ካርዱን ያሳየኛል። እንደዚህ አድርጌ ማይ ኮምፒውተር ላይ ራይት ክሊክ አድርጌ ፕሮፐርቲ ውስጥ ገብቼ መረጃ ስለ ኮምፒውተሬ መረጃ ማግኘት እችላለሁ ማለት ነው። ስፔኩን ማየት እችላለሁ ማለት ነው። ብዙ ጊዜ ኮምፒውተር ስንገዛ የምናያቸው ዋና ዋና ሃርድ ዲስኩን፣ ራሙን፣ ፕሮሰሰሩን፣ ግራፊክ ካርዱን ዋና ዋና የምንላቸው ነገሮች ናቸው። እዚህ ጋር ገብተን ማየት እንችላለን ማለት ነው። ይህንን አንድ ኮምፒውተር ተጠቃሚ የሆነ ሰው ማወቅ አለበት። ሌላው እንዲሁ የኮምፒውተሩን ስም ለምሳሌ ለኮምፒውተሩ ስም መስጠት ቢፈልግ መቀየር ቢፈልግ እሱን ለማድረግ ዚስ ፒሲ የሚለው ላይ አሁን እንገባና ፕሮፐርቲ ላይ እንገባለን። ከዛ እዚህ ጋር ለዊንዶውስ 10 ምናምን ተጠቃሚዎች እዚህ ጋር አድቫንስድ ሲስተም የሚለው ላይ እንገባለን። ዊንዶውስ 7 ከሆነ ቀጥታ ማይ ኮምፒውተር የሚል እናገኛለን። ከዛ እንደዚህ ስንከፍተው እዚህ ጋር ኮምፒውተር ነው የሚለው ላይ ክሊክ እናደርግና እዚህ ጋር የኔ ለምሳሌ የኮምፒውተር ኔሜ ይሄ ነው፣ ዴስክቶፕ ብሎ እዚህ ጋር ይሄ ነው። ይሄን መቀየር ብፈልግ ቼንጅ ላለው ከዛ እዚህ ጋር ሌላ ስም ሰጠዋለሁ። ለምሳሌ እኔ የሆነ ሚኒንግፉል የሆነ ነገር ብንሰጠው ይመረጣል። ሰጥቼ ኦኬ ነው የምለው። ከዛ ቼንጅ ያደርገዋል ማለት ነው። ግን መቀየር ስለማልፈልግ ካንስል እለዋለሁ። ስለዚህ በዚህ መልኩ ኮምፒውተር ኔማችንን መቀየር እንችላለን። ሌሎቹ ስብስብ ያልሆኑ ሶፍትዌሮችን ደግሞ ለመጫን የምንፈልገውን ሶፍትዌር እንግዲህ ላብ ላይ ደብል ክሊክ በማድረግ ውስብስብ ያልሆነ ዝም ብሎ ኔክስት እያለ ፊኒሽ ማለት ይቻላል። እንደዛ አድርገን ቀለል ያሉ ሶፍትዌሮችን በራሳችን ሰው የአይቲ ባለሙያ ወይም ሌላ ሰው ሳያስፈልገን ራሳችንን የምንጭንበትን መንገድ አለ ማለት ነው። ኢንስትራክሽኑን እያነበብን ያን ያህል የማይከብዱ ሶፍትዌሮችን እንደዛ አድርገን መጫን እንችላለን ማለት ነው። እንግዲህ እነዚህን ዋና ዋና ነገሮችን አንድ ኮምፒውተር ተጠቃሚ የሆነ ሰው ማወቅ ይኖርበታል። ቤዚክ ነገሮች ስለሆኑ ማለት ነው። ይጠቅማችኋል ብለን ስላሰብን ነው ይህን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ሌላ የምትፈልጓቸውን ልንሰራላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ላይ ጻፉልን። ቪዲዮ እንሰራላችኋለን፣ ቱቶሪያሎችን እንሰራለን። እናንተ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ስለተከታተላችሁ ከልብ እናመሰግናለን። ቻው፣ ሰላም ሁኑ።